ኃጢአት የመጀመሪያ ቀን ታውቃላችሁ መዝናኛ ነው። የሁለተኛ ቀን ልማድ ነው። የሶስተኛ ቀን ባህሪ ነው። ስቴጅ በቀየረ ቁጥር አቅም እየጨመረ ነው የሚሄደው። እስክትነካው ነው። ስትነካው አዲስ ኃጢአተኛ ያስታውቃል። አዲስ ኃጢአተኛ ያስታውቃል። ማረኝ 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 ማረኝ። ሲደግምስ ምሕረቱ አለ። ሶስተኛ ሲያደርገውስ ጥቅስ ነው ታኮ የሚያስገባው። አይ እንዲህ አይነቱ አይድንም። በእግዚአብሔር ቃል ጠቅሰህ ኃጢአት የመስራት ሌቭል ላይ ከደረስክ ተላልፈ ተሰጥተሃል። ሰው እንዴት የእግዚአብሔርን ቃል ከፍቶ አይወቀስም? እንዴት ጥቅስ አንብቦ ኃጢአት ያደርጋል? ጳውሎስ ነፃ ወጣው የሚለው እኮ ከኃጢአት ነው። ተመልሶ እንዴት ሰው ባሪያ ይሆናል? you have to be serious። እዚህ ቤት ስብከት አይደለም እየነገርኳቸው ያለሁት፣ ህይወት ነው እየነገርኳቸው ያለሁት። ዘላለም ላይ በእውነት ነው የምላችሁ በክብር መገናኘት አለብን። ሰማይ የሚያድነውን አገኘ ለምን ትባላለህ? ለምን ለሽልማት ተሳቀርብም? የእግዚአብሔርን ቃል ስሰማ፣ ህጉን ስሰማ፣ በምኩራብም ይሁን በቤተ ክርስቲያን ሳዳምጥ በጣም በእግዚአብሔር ህግ ደስ ይለኛል። በቃ ከዛሬ ጀምሮ ይሄን ነው የምኖረው ብዬ ስወጣ ግን ከአይምሮዬ ህግ ጋር የሚጣላ በሰውነቴ ውስጥ ያለ ሌላ ደግሞ የኃጢአት ህግ አለ እና የማልፈልገውን ሳደርግ ራሴን አገኘዋለሁ አለ። በጣም ዲፎልት ነው ኃጢአት ላይ ያለ ፕሮሰስ አድርጌው አይደለም ላድርገው አላድርገው ብዬ ሳይሆን እያረኩ ነው የምነቃው አለ። ራሴን የማገኘው የማልፈልገውን ሳደርግ ነው። እኔ ምንኛ ጎስቋላ ነኝ አለ። እኔ ሰውየውን በስዕላዊ መንገድ ዝም ብዬ አየዋለሁ። ማምለጥ ፈልጎ አይ እዚህ ላይ ቢሆን ስራቱ ገንጥሎ ይጦላል። ሰውነቴ ውስጥ ነው አለ። በምን ላውጣው አለ። ማን ያውጣኝ? ልክ እንዳልሆነ ባሪያ እያደረገኝ እንደሆነ ገብቶኛል። እኔ ግን አልችለውም አለ። ኃጢአት ይበልጠኛል አለ። ኃጢአት ዕድሜ ታላቅህ ነው፣ አትችለውም። ኃጢአት አልሰራህም ብለህ አትችለውም። ነፃ ውጪ ያስፈልጋል። የሞት ህግ ይለዋል። ነፃ የሚያወጣ የህይወት ህግ ነው። አንተ አትችልም። መንፈስ ቅዱስ ባንተ ውስጥ ገብቶ ነው ገነጣጥሎ የሚያወጣው። ከኃጢአት ነፃ መውጣት አቅቶኛል። እንዴት አድርጌ ላምልጥ? ጥሌ ወጣው ስል ይዘኛል። ወጣው ስል ይዘኛል። አውቆ አልወጣድማ። መንፈስ ካወጣ ፈልጌ ካልተመለስኩ በቀር ባሪያ አልሆንም። ከእግዚአብሔር የተወለደ ኃጢአትን እና እየሰማነው የመጀመሪያ ቀን ደንግጠን አሁንስ ከመልመዳችን ብዛት ምንም እየመሰለን አይደለም። አንዳንድ ነገር እውነት ሳይሆን አይቀርም ወደ ማለት ሰው ደርሷል። መንፈሳዊ ዓለም ላይ በጣም ወፈር ያለ የኔ አይነት ድምፅና የተገጣጠመ ቃል አይገዛም። መንፈሳዊ ዓለም ላይ በጽድቅ መኖር ነው የሚያሸንፈው። አባቶቻችን ድል ያደረጉት በጽድቅ ገዝተው ነው። በጽድቅ ነው የኖሩት። ራይቸስ ናቸው። ኢንፍሉዌንሳቸው ይሄው ሺህ ዓመት እግዚአብሔር ከነሱ ህይወት ቅዱስ መጽሐፍ ቀድቶ ሲጽፍ አልፈራም። በጽድቅ ነው የኖሩት። ቤተክርስቲያንን ኃይል አልባ የሚያደርጋት ኃጢአት። መንበርከክ ያቅትሃል። መጸለይ አትችልም። መንፈሳዊ ነገር ይደክምብሃል። የቅዱሳን ህብረት አትፈልግም፣ ይሰለቻል። ወደ ሌላ ነገር ነው ልብ የሚሄድብህ። ኃጢአት ምን ያክል ሲሪየስ እንደሆነ የምታዩት እግዚአብሔርን የጠየቀው ልጁን ነው። እግዚአብሔር ምንም አይነት ጠላት ለመጣል መጥቶ አያውቅም። እግዚአብሔር ጠላት ለመጣል መልአክ ነው የሚልከው። እግዚአብሔር የወረደው ለድነት ነው። አምላክ ሰው የሆነው ሳልቬሽን ጋር ነው። እኔን ነፃ ለማውጣት ነው እግዚአብሔር ከሰማይ የወረደው። በክርስቶስ ካለማመን ጀምሮ በድርጊት የሚደረጉ ብዙ ኃጢአቶች አሉ። ስለዚህ እነዚህን ነገሮች ቶታሊ ነፃ ወጥተናል። እግዚአብሔር የህይወት መንፈስ ሰጥቶናል። እንዳትመለሱ። ቀላል ነው እንዳትሉ። ነገ ንስሐ እገባለሁ አትበሉ። በኋላ እመለሳ አትበሉ። ጥፋት እንደሆነ እያወቃችሁ አትራመዱበት። እንደ ክርስቲያን እኮ ኃጢአት ነው ኃጢአት አይደለም ጋር አይደለም እኮ የምናወራው። አሁን እግዚአብሔርን ከመበደል አልፎ አይጠቅመኝም ጋር መጣ። ይህንን ጳውሎስ ያደረገው በብቃቱ በጉልበቱ በምናምን አይደለም። መንፈስ ቅዱስ በሱ ውስጥ አድሯል። ራሱን ለመንፈስ ቅዱስ አሳልፎ ሰጠ። ይሄውን አለው። በእውነት ነው የምላችሁ በሚቀጥለው ዘመናችሁ ላይ የትኛውም የእድሜያችሁ ክፍል ላይ መጸጸት የለባችሁ። ወይኔ ማለት የለባችሁ። ዛሬ ወስኑ።